በአውሮፓ የሚኖረው ዮናስ ለአመታት የደከመበትን $40,000 አዲስ አበባ ላይ ሪል ስቴት ለመግዛት ሲያውል የሰራውን አንድ ትልቅ ስህተት ልንገራችሁ። ዮናስ ስሙ ከማይታወቅ ሪል ስቴት ላይ በከፊል የተጠናቀቀ ወይም ሰሚ ፊኒሽድ አፓርታማ በቅናሽ ዋጋ አገኘው ብሎ በደስታ ገዛ። ነገር ግን ዋናው ፈተና የጀመረው ቁልፉን ከተረከበ በኋላ ነበር። በሩቅ ሆኖ የፊኒሽንግ እቃዎችን ለመግዛት፣ ሰራተኛ ለመቅጠር እና ጥራቱን ለመቆጣጠር ባለመቻሉ ያሰበው የ6 ወር ስራ ረጅም ጊዜዎችን ፈጀበት። ወጪውም ካሰበው በላይ በእጥፍ ጨመረ። ከዚህ አጭር ታሪክ የምንማረው ትልቅ ትምህርት ምንድን ነው? በውጭ ሀገር የምትኖሩ ባለሀብቶች ጊዜያችሁንና ገንዘባችሁን ለመቆጠብ ስትሉ ፉል ፊኒሽድ ወይም ሙሉ በሙሉ የተጠናቀቀ አፓርታማ መምረጥ አለባችሁ። ምክንያቱም ታላላቅ አልሚዎች የፊኒሽንግ እቃዎችን በጅምላ ስለሚገዙ እናንተ በተናጠል ከምትገዙት በላይ በጥራትና በዋጋ እጅግ ያተርፍላችኋል። የዮናስም ስህተት በእናንተ ላይ እንዳይደገም ሰሚት፣ አዋሬና አፍሪካ ህብረት አካባቢ ያሉ ሙሉ በሙሉ የተጠናቀቁ እና አስተማማኝ አፓርታማዎችን ዝርዝር ለማግኘት ስክሪኑ ላይ በሚታየው ስልክ ቁጥር መደወል ይችላል። እናመሰግናለን።